ፕሮፓጋንዳ አጣራግብ ይሄው ከግንባር ግንባር ያሉ ሰዎች እኮ አንተ እኮ በብዙ ኪሎ ሜትር ርቀት ነው ያለው ግንባር ያሉ ሰዎች እየተናገሩ ነው ግፋ ቢል አንተ ከተማ ውስጥ ቁጭ ብለህ ነው ያለው ቁጭ ብለህ ሻይን እየጠጣህ ነው የምታወራው ወይም ድራፍትን ይዘው ነው ያለው ግንባር ያሉ ሰዎች ግን እየተናገሩ ነው አበርታቸው ከቻልክ ስንቅ ሁናቸው ደጀን ሁናቸው አይዟቸው የኛ ጀግኖች በላቸው አለበለዚያ ዝም በልና ያለው ነገር ይሄ ነው በቃ ቀጥታ የገባሁት አሁን ይሄን ለማሳሰብ ብቻ ነው የገባሁት ሁሉ ነገር ሰላም ነው መልካም ነው ሰላም ነው ስላችሁ አግር ሰላ ውጊያ ያላችሁ ወንዶችም ሴቶችም አልገቡም ከገቡም እዛው ይቀራሉ የገቡት እዛው ነው የሚቀሩት ድሮኑ ስራ ጀምሯል በአሁኑ ሰዓት ያ ብቻ አይደለም ጀግኖቹ እዛው እየተፋለሙ ነው ከባድ ውጊያ አለ ገባን ያሉትም እዛው ነው የሚቀሩት በተሰገሰገ ሰርጎ ጎብና ወሬኛ መደናበር የለም ፍትህ ይዘናል እውነት ይዘናል አምላክ ከኛ ጋር ነው በዚህ መንፈስ ልባችን አቅንተን በጀግንነት መቆም ለወሬኞች ቦታ እንዳትሰጡ ለነጌታቸው ረዳ ቱሪናፋ ወሬ እንዳትሰጡ የወሎ ወጣት የደሴ ወጣት በዚህ አትታወቅ የምትታወቀው በጀግንነት ነው ታሪክ በመስራት ነው የኮምቦልቻ ወጣት የምትታወቀው ታሪክ በመስራት ነው በጀግንነት ያን ልማድን አሳያቸው በፍጹም ንቅንቅ የለም ገባን እንኳን ቢሉ በዚህ በዛ ብታያቸው ጠብቃቸው በሚመች አጋጣሚ በፍጹም እንዳትነቃነቅ ታሪክ የምትጽፍበት ጊዜ ላይ ነው ያለው የማይደበዝዝ ታሪክ የምትጽፍበት ጊዜ ኢትዮጵያ ታሸንፋለች በፍጹም በሽፍታና በወንበዴ ተሸንፋ አታውቅም እየቀለዱ ነው ኢትዮጵያን አሸነፍናት እያሉ እየጻፉ አይደለም የቲፒኤልኤፍ ደጋፊዎች ኢትዮጵያን አሸነፍናት እያሉ እየቀለዱ ነው ዛሬ አይደል ኢትዮጵያ አትሸነፍም ኢትዮጵያ በወንበዴና በሽፍታ እንደማትሸነፍ አሳያቸው ይሄን መልእክት ለማስተላለፍ ነው የገባሁት እንበርታ እንጠንክሩላችን በያለንበት ወደ በኋላ ላይ ቃለ መልሶችን መረጃዎችን ይዤላችሁ እመጣለሁ አስተያየት ሌላ ነገሮች አሁን ዛሬ አልቀበልም የተለየ ነው ይሄ የተለየ ጉዳይ ስለሆነ እንደው ምናልባት በጣም የተለየ ካልሆነ በስተቀር ያን የምቀበልበት አይደለም ተረጋጉ አትዘናጉ አካባቢያችሁን ጠብቁ የኮምቦልቻ ልጆች አይዟችሁ በርቱ ጠንክሩ አካባቢያችሁን ጠብቁ በፍጹም አንዲት ኢንች ከጀግነታችሁ እንዳታፈገፍጉ የደሴ ወጣቶች አይዟችሁ በርቱ ጠንክሩ አንዲት ኢንች እንዳታፈገፍጉ ለሰራዊቱ ለመከላከያ ወርፋ ነው ዛላለው ደጀን ሁኑ በሚሰማ ማናቸውም አሉባልታና ወሬ አትሸበሩ በማናቸውም ወሬ እንዲህ አደረጉ እንደው ከዚህ ከስካውኑ ከተወራው ወሬ እንኳን የከፋ ነገር ይመጣ እንዳትሸበሩ አሸናፊ ኢትዮጵያ ነች አሸናፊዎች እኛ ነን በፍጹም ሆነ የለበትም በስሜት አይደለም እናገረው በመፎከር አይደለም በእውነት ነው የምናገረው